የ80 ሚሊዮን የአማራ ፕሬዝዳንት ክቡር ዘመነ ካሴ ግርዳና ቤኒሻንጉል ላይ ምን ያደርጋል? እኮ ከቶ ምን ይሰራል? ቴዎድሮስ ዕዝና ቤኒሻንጉልን ሊያገናኛቸው የሚችለው ክር የቱ ጋር ተጋመደ? አርሚ 70ና አርሚ 13 የተባሉት የቲዲኤፍ ክንፎች ብሉ ናይል ግዛት ውስጥ ያላቸው ሱታፌ ምን ድረስ ነው? እየተብከነከንክ እየተብሰለሰልክ ቆየኝ። የመጫወቻ ሜዳውና ግብዣው የእነርሱ ነው። የባቡ አናት ስውር ጣቶች ከቶ በአሉታ ከሚያውካቸው አንዱ የሆነችው ሱዳን በኢምሬት ጉርሻ ቀፈቱን በሚሞላው የ4 ኪሎ ጅብ የህልውና አደጋ ተጋርጦባታል። እቡይ አመዶ የመከራ የግጭት ማግኔት ነው። ባህር ተሻግሮ ውቅያኖስ አቋርጦ የጸብ ጸዲቅ እየጠራ ነው። ይህ ጸበል ቅመሱ ከካይሮ እስከ አስመራ ከካርቱም እስከ ሰንዓ ድረስ የተሻገረ ነው። ፋሽስቱ በሐርጌሳ ትከሻ ላይ ቆሜ የመቋዲሾን ክንዶች ሰብራለሁ በሚል ስዑት ስሌት የገዛ ክንዱን አሰብረዋል። ግብፅ ከቪላ ሶማሊያ እስከ አዲሃሎ የፖለቲካ ሞገሷ ከፍ ብሏል። መቋዲሾ፣ አስመራ፣ ጅቡቲ የግብፅ እግረኛና ሜካናይዝድ ሰራዊት መፈንጫ ሆነዋል። ፕሬዚዳንት አልሲሲ እንደ ተጋሩ እስክስታ ኢትዮጵያን ከቦ ጓይ ላይ እየጨፈረ ነው። ጠላት ከምዕራብ እስከ ምስራቅ ትግራይ ሜካናይዝድ ኃይሉን አሰልፎ እኔ በመረጥኩት ሜዳና ሰዓት ግጠሙኝ እያለ ነው። ለዚህ ስሌቱም ትንኮሳ ፈጽሞ በግብታዊነት አጸፋ ወጥመድ ውስጥ ሊከተን ቀመሩን ቀምሯል። ግን እጃችን ኪታችን ውስጥ ከተን እያፏጨን አልፈነዋል። ወዳጄ የማውራህ የአንድ ሱሪ 2 ኪሶች ስለሆኑት የኢምሬት አሻንጉሊቶች አይደለም። የማውራህ መጻዊዋ ለብረት የተበየነው ቤኒሻንጉል ነው። እቡይ አመዶ ትግራይ ላይ የሌለውን አውሬ ቤኒሻንጉል ላይ እየፈለገ ነው። የዝሆኖቹን የግርዳና ከተከተልክ ግን መዳረሻህ ቤኒሻንጉል ነው። የሁሉም ወንዝ ማብቂያ ባህር ነው። የእኛ ፍለጋ መዳረሻ የሼህ ሆጀል የመንደሯ ቤኒሻንጉል ናት። ጉምሩክ፣ ድሮንና ጀት የሦስተኛው ትውልድ ዘመናዊ መሳሪያዎችን በሙሉ ባካተተ ምድር አንቀጥቅጥ ጦርነት እየታመሰች ነው። ነጠብጣቦቿን ስታገናኛቸው ሙሉ ምስሉን ወለል ብሎ በኩልል ብሎ ይታይሃል። በወርሃ ታህሳስ ገደማ የአማራ ብሔራዊ ንቅናቄ አፋብን ሊቀመንበርና የቴዎድሮስ ዕዝ ሰብሳቢ ክቡር ራስ አርበኛ ዘመነ ካሴ ድንገት ቤኒሻንጉል ላይ ተገኘ። ወንድሜ ዘሜ የጉሙዝ ታጣቂዎች ትከሻን እየነካካና በቪዲዮ ላይ እንደታየው በአማራና በጉሙዝ ሕዝብ መካከል ሽብልቅ አስገብተው ለልቂጥ እያመቻቹት ስላሉ አህዳዊ ጣቶች ያትታል። እነዚያ ጣቶች መቆረጥና የሁለቱን ሕዝቦች ዳግም እርቅ መመስረታቸውን ያውጃል። ይህ ትግል የሕዝብ ትግል ነው። መነሻችንም መድረሻችንም ሕዝባችን ነው። ያ ትልቅ ዓላማ ግን የዘሜ እግረ መንገድ ሥራ አልነበረም። ከዓመታት በፊት ቀደም በማለት የወጠነው እንጂ እርሱ የኳሷን መጻኢ መዳረሻ ተረድቶ የአማራን ትግል ወደ ሰፊው የቀጠናው ጂኦፖለቲካ መጫወቻ ሜዳ እያስገባው ነበረ። መንደርተኞች ግን ምስራቅና ምዕራብ ጎጃም በሚል አውራጃዊነት ወደ ሰፈር ሊጎትቱት ሲሞክሩ ነበር። ትችታቸው ካላዋቂነት የሚመዘዝ የዋህነት መሆኑንም ተረድቶት በተለመደው ዝምታው አልፏቸዋል። አዎ የዘመነ ካሴ ግርዳና ቤኒሻንጉል ላይ ምን ያደርጋል? ቴዎድሮስ ዕዝና ቤኒሻንጉልን ሊያገናኛቸው የሚችለው ክር የቱ ጋር ተጋመደ? አርሚ 70ና አርሚ 13 የተባሉት የቲዲኤፍ ክንፎች ብሉ ናይል ግዛት ውስጥ ያላቸው ሱታፌ ምን ድረስ ነው? ሱዳን ከቤኒሻንጉል ጋር የሚያገናኘውን የብሉ ናይል ግዛት ድንበር ሙሉ በሙሉ በአልቡርሃን ቁጥጥር ስር ገብቷል። አሶሳ ላይ ማሰልጠኛ ካምፑን የተከለው የኢምሬቱ ሱሪ አንደኛው ኪስ RSF አለ። ዋናው ትኩረት የሚስበውም ነገር ቤኒሻንጉል የባንዲራ ፕሮጀክታችን መገኛ ስፍራም መሆኗ ናት። ዘርፋፋው የሼክ ፋጡማ ቀሚስ የማያካልለው የቀጠናው አካባቢ የለም። ቤኒሻንጉልን በፈርዞን ያደረጋት የኢምሬት ልቅ ፍላጎትና ቀውስ ቸርቻሪነት ብቻ አይደለም። የእቡይ አመዶ የተላላኪነት መንፈስና የዲፕሎማሲ ዕውቀት አልቦነትም ጭምር ነው። አሁን የሚለኮሰው ጦርነት ማቻከል፣ አማኑኤል፣ ሉማሜ ወይም ወዘተርፋ አይደለም። ትግሉ ወረዳና ከተሞችን ተሻግሮ ቀጠናዊ ቁመና ላይ ደርሷል። አክተሮቹና ኢንተረስቱ አድጓል። አፋብንም ይህን በመረዳት የአማራን ጥቅምና ህልውና ከቀጠናው ተለዋዋጭ አሰላለፍና ፍላጎት ጋር እያቻቻለ ያስከብራል። ለዚህም
መጻኢውን በንስር ዓይኖቻችን ቀድመው እያነበቡ የሚበይኑ ውድ የሆኑ የነጠሩ አመራሮቻችን አሉ። አሁን የቲዲኤፍ ብቸኛ የኃይል ክምችት ትግራይ ብቻ አይደለችም። ህወሓት እንቁላሎችን በአንድ ቅርጫት ውስጥ አታስቀምጥ የሚለው ብሂል የገባት ይመስላል። አሁን መቀሌን በመቆጣጠር ትግራይን በመያዝ የሚሰበር ወታደራዊ አቅም የለም። የትግራይ የኃይል ሴንተር ማዕከላት በዝተዋል። በአራቱ ማዕዘናት የተወረወረ የሚመታ ፈጣን ተነቃቂና መቺ ኃይል አላት። ይህ አቅም የአፋብንም ነው። ነገ በሆነ ሁኔታ ኩምሩክ በደጋ ዳግሞት ውሽንፍር ተመታች የሚል ዜና ብትሰማ እንዳትገረም። ቴዎድሮስ ከጉባ እስከ ጁባ ሲደንስበት ብታይ እንዳትደነቅ። አሁን አክተሮቹና ሜዳው ፍላጎቶቻቸውን በስተዋል። ሚኒሊክ ዕዝን ከአፋሩ እጉጉም ጋር በአንድ ግንባር ብታያቸው ሰበር ዜና አይሆንብህ። በዚህም አለ በዚያ የእኛ ፍላጎት አይኖችን ከቤኒሻንጉል ላይ እንዳትነቅል ነው። እዚህ ቀጠና ላይ መርፌ ወደቀ ራሱ ብትባል ዝም ብለህ አትለፈው። ትልቅ ፍንዳታ ያለው ቅንቡላ እንደተጣለ አድርገህ ጆሮህን ያዝ። የባትልፊልዱ ነርቭ ሴንተሯን የጸረ እቡይ አመዶ ኃይል የስበት ማዕበሏን ቤኒሻንጉልን ሰፋ አድርገን ሌላ ቀን እንመለስባታለን። አንተ ግን መላ ሕዋሳትህን እርሷ ላይ ተክለህ ቆየን። ይቀጥላል።